የሰማይ አምላክ እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር አምላክ ይባርካችሁ። አሜን። ክብር ሁሉ ለእርሱ ይሁንለት። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አሜን። ስንቶቻችሁ ደስተኞች ናችሁ? በዛሬው ቀን እዚህ ቦታ ላይ ከመኖራችሁ የተነሳ በመቀመጣችሁ እግዚአብሔር ድሮ ሰጥቶን እዚህ ቦታ ላይ ስላለን እግዚአብሔር ስም የተባረከ ይሁን። አሜን አሜን አሜን። ፋይሮች እግዚአብሔር አምላክ ይባርካችሁ። በጣም የሚያስገርም ጊዜ ነበር። በጣም የሚገርም የእግዚአብሔር መንፈስ በመካከላችን በእናንተ ውስጥ ሲያልፍ ነበረ። እግዚአብሔር የተባረከ ይሁን። አሜን። ኢየሱስ ክርስቶስ ለዘላለም ዛሬ ምንድን ነው ቀኑ? ፋሲካ ማለት ነው። ፋሲካችን እንግዲህ ፋሲካ ሲባል ሁላችንም የሚመጣብን ነገር አለ። እንግዲህ ያደግንበት ባክግራውንድ ሰፋ ያለ ነገር ይመክረናል እና ጌታ ይባል ሰፋ ያለ ነገር ፋሲካ ስናስብ ሰፋ ያለ ነገር እናያለን። የመብላቱ፣ መጠጣቱ፣ መልበሱ አስታውሳለሁ ድሮ ፋዘር ይዞን ይሄን ነበር ማለዳ ላይ ጠዋት ይመስለኛል ከዛ ከተመለሱ በኋላ ገላችን በደንብ ጥብ አድርጎ ለራት ይሄ የሚደረገውን ምንድነው ስሙ ዶሮ የተሰራውን ዶሮ ለመብላት እንቁላሉ ምናምን ያለበትን ናፍቀው ነበር እና ፋሲካ የሚባለው ነገር ስናስበው ሁላችንም የመጣንበት ባክግራውንድ የሚነግረን አንድ ነገር ነው፣ መብላትና መጠጣት። ያንን ነው አይደል? እና ፋሲካ ምንድነው የሚለውን ነገር ለትንሽ ሾች ለመናገር ሞክራለሁ። ከዛ በኋላ ልናገር የፈለኩበት ርዕሴን ደግሞ እናገራለሁ። ልናገር የፈለኩበት ርዕስ ምንድነው? የጥሪን ስራ መፈጸም የሚል ነው። የጥሪን ስራ መፈጸም የሚል ቃል ነው እና በአእምሯችሁ ሲሄ ይላል የጥሪን ስራ መፈጸም የሚል ነው። ከዛ በፊት ትንሽ ፋሲካን ለመንካት እሞክራለሁ። መንፈሱ ጥሩ ስለሆነ እዛው ውስጥ እገባለሁ። መጸለይ ምንም የሚለባለው ነገር አልፈልግም። በመንፈስ ነው፣ መንፈሱ እያለ ስላለ ጌታ የተባረከ ይሁን። አሜን። ስለዚህ በመንፈስ ሆናችሁ ስሙ ማለት ነው። እኔ ስናገር አውቄ ሳይሆን የተማርኩትን ነው ለእናንተ ሼር የምናደርገው። ስለዚህ በቃል ውስጥ በእያንዳንዱ ቃል ውስጥ እግዚአብሔር ለእናንተ የሚያስተምረው ነገር አለ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ቃሉ ሲመጣ ቃሉን እየተረጎማችሁ ለራሳችሁ እየወሰዳችሁ በዛ ነው የምንገለጠው። የኛ የማወቅ ያለማወቅ ጉዳይ ሳይሆን መንፈሱ ሲመጣ መንፈሱ መመገብ ይጀምራል። ክብር ለእግዚአብሔር ይሁን። ስለዚህ ትንሽ ለማለት ነው ስለ ፋሲካ ትንሽ ብናገር ወገኖቼ፣ ፋሲካ በክርስትና እምነት ውስጥ ትልቅ የሆነ ዋነኛ በዓል። ፋሲካ የሚለው ነገር ስንመለከት ትልቅ በክርስትና እምነት ውስጥ ዋና የሆነ በዓል እንደሆነ እንመለከታለን። እንግዲህ አንዳንድ ጊዜ ይሄ ፋሲካ የሚለውን ነገር ከአእምሯችን ይጠፋል። ፋሲካን ማክበር አለብን ወይ ደግሞ ማክበር የለብንም የሚሉ አጀንዳዎች በዘመኑ ላይ ይነሳሉ፣ በተለያዩ ዘመኖች። እሱንም ነካርግ ያዋልፋል። ጌታ የተባረከ ይሁን። ስለዚህ የበዓሉ ወገኖች የጌታችን ኢየሱስ ክርስቶስ ከሞት ተለይቶ መነሳትና ትንሣኤውን የምናስብበት ሲሆን የሞትን መነሳትና የሰው ልጅ ሃሌሉያ የድነት ማረጋገጫ የተነገረበት ነገር ነው። የፋሲካ የሚለው ነገር ስናስብ ማለት ነው። ፋሲካ ምንድን ነው የሚለውን ነገር በአእምሯችሁ ተጠቷል። ፋሲካ ምንድን ነው? ፋሲካ ምንድን ነው? ፋሲካ የሚለውን የቃሉን ጥቅስ ስንመለከት ፓሳ ይለዋል። ይሄ ማለት በዕብራይስጥ ትርጉሙ ማለፍ ማለት ነው። ማለፍ ዕብራይስጥ ትርጉሙ ቃሉ ይሄ ነው፣ ማለፍ ይለዋል። በብሉይ ኪዳን ደግሞ ወገኖቼ ይሄ ማለፍ የሚለውን ነገር ያስቀምጠዋል። ስለዚህ በብሉይ ኪዳን የነበረውን ነገር የፋሲካን ነገር ስንመለከት እስራኤላውያን ከግብፅ ባርነት ሁላችሁም እንደምታውቁት ማለት ነው ሲወጡ የጥፋት መልአክ በደጃፋቸው ላይ የበግ ደም አይቶ ቤታቸው ያልፍ እንደነበረ ከባርነት ወደ ነፃነት መሻገራቸው የሚያመለክት ክፍል ነው። በአዲስ ኪዳን ደግሞ ስንመለከት አዲስ ኪዳን ላይና ለእናንተ ደግሞ የፋሲካን የሚነግረን አንድ ነገር ነው። እውነተኛው የፋሲካ በግ የተባለው ማን ነው? በሉት እስቲ ክርስቶስ። አሜን። ስለኛ በመስቀል ላይ ስለ ኃጢአታችን ጌታ የተባረከው ከባርነት ወደ ጽድቅ ያመጣን
ከሞት ወደ ሕይወት መሻገራችንን የሚያበስርልን ክፍል ነው። ፋሲካ የሆነ ነገር ስንመለከት ይሄን ነው በአዲስ ኪዳን የሚነግረን። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። አሜን። ስለዚህ በአዲስ ኪዳን እውነተኛው የፋሲካ በግ ቅድም እንዳልኩት ማለት ነው ክርስቶስ ነው። ኢየሱስ ጌታ ነው። ስለዚህ በፋሲካ በዚህ በአዲስ ኪዳን የታረደው በግ መብላት ሳይሆን ደግሞ መጠጣት ሳይሆን ማን ነው? ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከየት ተጀመረ ይሄ ፋሲካ? ከየት ተጀመረ? ማን ጀመረው? ከየት ተጀመረ የሚለውን ነገር ስናየው በዘጸአት 12 ላይ የምንነገረን ቃል አለ። እግዚአብሔር ቃል የሚነግረን ጥልቅ የሆነ ቃል አለ እዚህ ላይ ወገኖቼ። ፋሲካ ለመጀመሪያ ጊዜ የተጀመረው በግብፅ ምድር እስራኤላውያን ቅድም እንዳልኩት በፈርዖን እጅ ሳሉ እግዚአብሔር የመጨረሻውን መቅሰፍት የበኩሩን መግደል ከማምጣቱ በፊት ወገኖቼ እያንዳንዱ ቤተሰብ ነውር የሌለበትን በግ አርደው ይሄ የቤቱ መቃን የለም በቤቱ መቃን ላይ ደሙን በቤታቸው መቃን ላይ እንዲቀቡ አዘዛቸው። ይህ ለደህንነታቸው ምን ሆነ? ምልክት ሆነ። የሞት መልአክ በመጣ ጊዜ ማለት ነው ሊቀስ በመጣ ጊዜ ሲያልፍ ያ በቤቱ መቃን ላይ የተረጨው ደም ያለበት ደም የተቀባውን ደም እያየ የሞት መልአክ ያልፍ ነበረ። እዛ ቤት ውስጥ ያሉ በዛ ቤት ውስጥ ያሉ ሰዎች ደሙን እያየ ያልፍ ነበረ። ክርስቶስ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄ ነው የአዲስ ኪዳን የብሉይ ኪዳን የሚነግረን ይሄን ነው ወገኖቼ። በመጽሐፍ ቅዱስ ወገኖቼ ፋሲካን ያከበሩ ሰዎችን እናያለን። ፋሲካ ይከበራል ወይስ አይከበር የሚለው ነገር ይከበራላችኋል። አሜን ነው። ፋሲካ ይከበራል አይከበርም የሚል ቋንቋ አለ። ይከበራል። ግራ አትጋቡ። መጽሐፍ ቅዱስ ውስጥ ፋሲካን ያከበሩ ሰዎች ልናገራችሁ ነው። ፋሲካ ይከበራል አይከበርም? ምን አላችሁ? ዝም አላችሁ። ልክ አይደለም። እንዴት ነው የሚከበረው? እነማን አከበሩ የሚለው መጽሐፍ ልናገር ነው። ይከበራል። ፋሲካን የሚጠሉ ከዚህ ተናገር ያለው ሰዱቃውያን ብቻ ናቸው። ፋሲካን የሚጠሉ ያ መንፈስ እግዚአብሔር ተባረከ ይሁን። ይሄንን እነማን አከበሩ የሚለውን ነገር ስንመለከት ሙሴና የእስራኤል ልጆች በዘኍልቍ 9:1-5 ላይ ትመለከታላችሁ፣ ታዩታላችሁ። እሱን ማግኘት ትችላላችሁ። ሙሴና የእግዚአብሔር ልጆች በግብፅና በምድረ በዳ እግዚአብሔር እንዳዘዛቸው አክብረዋል። ምን ይላል? በመጀመሪያው ወር ይላል ከ14ኛው ቀን ጀምሮ በማታ በሲና ምድረ በዳ ፋሲካን አድርጉ። የእስራኤል ልጆች እግዚአብሔር ሙሴን እንዳዘዘው ሁሉ እንዲሁ አደረጉ ይላል። ወገኖቼ እንዲሁ አደረጉ። ይሄ የታዘዘ ነገር ነው። ዝም ብሎ የመጣ አይደለም ማክበር ማለት። ስለዚህ እነሱ ታዘዋል። እዚህ ጋር ነገር ይሄ ነው። ሌላ ቀጥለን ደግሞ ኢያሱ ጋር ስንመጣ እስራኤላውያን የዮርዳኖስን ተሻግረው ከነዓን እንደገቡ በጌልገላ ፋሲካን አክብረዋል ይላል መጽሐፍ ቅዱስ ይነግረናል። ይሄንን የእስራኤል ልጆች በጌልገላ ሰፈሩ። ከወሩም በ4ኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካን አደረጉ ይላል ኢያሱ 5:10 ላይ። ይሄ ቢብሊካሊ የተቀመጠ ነገር ነው ወገኖች። ፋሲካ ይከበራል ማለት ነው። ሌላው ንጉሥ ሕዝቅያስና ንጉሥ ኢዮስያስ ለረጅም ጊዜ ተቋርጦ የነበረውን የፋሲካን ስርዓት በታላቅ ድምቀት በማደስ ሕዝቡን ወደ እግዚአብሔር እንደመለሱ ሁለተኛ ዜና 30 እና 35 ላይ ነው። ጌታ የተባረከ ይሁን። ኢዮስያስም ይላል እግዚአብሔር በኢየሩሳሌም ፋሲካ አደረገ። በመጀመሪያው ወር በ14ኛው ቀን ፋሲካ አረዱ ይላል ሁለተኛ ዜና 35 አንድ ላይ ያለቃል። ጌታ የተባረከ ይሁን። ፋሲካ ይከበራል ወገኖች። የከበሩ ሰዎች ናቸው እነዚህ። ሌላው ፋሲካን ያከበሩ መካከል ላይ በአዲስ ኪዳን የምናየው አለ። ጌታ ይባረክ። ሉቃስ 13:1-17 ላይ የምናየው ቃል ምን ይላል? ኢየሱስ ክርስቶስና ደቀ መዛሙርቱ
ከመሰቀሉ በፊት ባለው ምሽት ከደቀ መዛሙርቱ ጋር የፋሲካን እራት እንደበላና እግራቸው እንዳጠበ እዚህ ቦታ ላይ እናያለን። አስረግጦ ይነግረናል። ክብር ለእግዚአብሔር ይሁንለት። ስለዚህ ቢብሊካሊ ነው የሚከበረው፣ ፈርተን የምናደርገው አይደለም። ልጁን ካከበረን መሰቀሉን እናከብራለን፣ መነሳቱን እናከብራለን። ኢየሱስ ክርስቶስ ዘላለም ጌታ ነው። ይሄ መጽሐፍ ቅዱስ የሚነግረን ግራ የሚያጋባ ትምህርት አይደለም። አሜን በሉ። ኢየሱስ ጌታ ነው። የተሰቀለው ኢየሱስ፣ አቤት ተሰቅሎ ያዳነን ኢየሱስ፣ ክብር ለእግዚአብሔር ይሁንልን። ኢየሱስ ክርስቶስ ዘላለም ጌታ ነው። ወገኖቼ ፋሲካ ክርስቶስ ሞትን ድል አድርጎ የተነሳበት፣ ጨለማ በብርሃን የተካበት ወገኖቼ ታላቅ የድል በዓል ነው ፋሲካ ማለት። እግዚአብሔር ይባረክ። ይሄ ዝም ብሎ ዓመት በዓል አይደለም። ክርስቶስ ሞትን ድል አድርጎ የተነሳው ለሰው ልጅ የተሰጠውን ወገኖቼ የድህነት ስራ እኮ ነው። ተፈጸመ ብሎ ከጨረሰ በኋላ እንዳደረገው መጽሐፍ ይነግረናል። ተፈጸመ። ኢየሱስ ጌታ ነው። በመፈጸሙ ምክንያት እናንተ ዛሬ በሕይወት አለ። ጌታ ይባረክ። ወገኖቼ ፋሲካ ስናከብር ስለ መዳናችን ብቻ ሳይሆን እኛም በዚህ ምድር ላይ የተሰጠንን ተልእኮ በመፈጸም ውስጥ ስላለንበት ኃላፊነት ማሰብ ይገባናል። ወደዛ ነው መጣው ወገኖቼ በዚህ ቀን ፋሲካ እና የዘመን አጠቃቀሙን ማወቅ ያስፈልጋል። ፋሲካንና የዘመን አጠቃቀሙን ማወቅ ያስፈልጋል። በኢየሱስ ክርስቶስም ወደ ማወቅ እንምጣ። አሜን አሜን አሜን። ይሄ ዘመኑ ሊጠቃለል ባለበት፣ ይሄ ኢየሱስ ሊገለጥ ባለበት፣ የተገለጠ ባለበት፣ ዘመኑ በጣም ሽርክር የሆነ እያለ ባለበት ዘመን ውስጥ ዘመኑን ልንዋጅ ያስፈልጋል ወገኖቼ። የመዘመኑን አጠቃቀም ማወቅ ያስፈልጋል። ቅድም እንደተናገርኩት የምናገርበት ርዕስ የጥሪን ስራ መፈጸም የሚል ነው። ስለ ፋሲካ ትንሽ ካልኳችሁ የጥሪን ስራ መፈጸም፣ ይሄ ነው መልእክቴ። ዛሬ ላካፍላችሁ የፈለኩት የጥሪን ስራ መፈጸም። ሁላችሁም ልብ ብላችሁ ልትሰሙ ይፈልጋለሁ። ጌታ ኢየሱስ ክርስቶስ ዘላለም ጌታ ነው። ይህ በጣም ጌታ ያስተማረኝ ነው ነገራችሁ። የጥሪን ስራ መፈጸም ብዙ ነገሮች የሆነ ነገር ላይ በቃ ዳሰስኩና መንፈሴ እዚህ ላይ መጣ። ለሆነ ሰው መልእክት አለው ማለት ነው። ዛሬ ከፋሲካ ባሻገር የሆነ አድራሻችን መቀየር አለበት። ኢየሱስ ክርስቶስ ዘላለም ጌታ ነው። ከሚበላው ከምንለው ነገር ሁሉ አድራሻችን መቀየር አለበት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ዘላለም ጌታ ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ሳለ ወገኖቼ አስተማሪ የሆነ አንድ መመሪያ ትቶልናል። በዚህ ምድር ላይ አንድ መመሪያ ትቶልናል። ያንን ነው የምናገረው። ፋሲካ የትንሣኤ በዓል ብቻ ሳይሆን እኛ በተሰጠን የህይወት ቀን ውስጥ የተላክንበትን ዓላማ እንድንፈጽም ጥሪ የሚደረግበት ቃላት ነው። እግዚአብሔር የተባረከ ይሁን። ዮሐንስ 9:4 ላይ ሁላችሁም ታውቁኛላችሁ። ዮሐንስ ወንጌል 9:4 ላይ አብረን ስለሆነ ማለት ነው። ፈጠን ያለ ሰው ያነብልኛል፣ ሰው ደስ ይለኛል። 9:4 ላይ ነው የምፈልገው ከአንድ ጀምሮ እስከ 5 አንድ ሰው ወሬታ ያነብልኛል። ዮሐንስ ወንጌል ጌታ ኢየሱስ ክርስቶስ ማነባለሁ። ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች። ቀን ሳለ ከአንድ ጀምሮ ሲያምሩ ከላይ ጀምሮ ምዕራፍ 9 ከአንድ ጀምሮ ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች።
አሜን። ቀን ሳለ የላከኝ ስራ ላደርግ ይገባኛል። ማንም ሊሰራ የማይችል በሌሊት ትመጣለች። እዚህ ቦታ ላይ 3 ነገሮች አሉት። ምን ይላል? የመጀመሪያው ቀን ሳለ የላከኝ ስራ ላደርግ ይገባኛል። ሁለተኛ ማንም ሊሰራ የማይችልበት ሶስተኛ ሌሊት ትመጣለች። ከፋፍያ ያየሁት እዚህ ጋር 4 ፖይንቶች አነሳለሁ። የመጀመሪያው ፖይንት የጊዜ ዋጋና የጥሪ መጣደፍ። ወገኖቼ urgency of the mission በጣም የተጣደፈ ዘመን ውስጥ ነው ያለው። ነገሮች የታጠፉ ያሉበት ዘመን ውስጥ ነው ያለው። በዚህ በፈጠነ የቴክኖሎጂ ወገኖቼ ቴክኖሎጂ በጣም ፈጥኗል። በዚህ የቴክኖሎጂ የትንሣኤ ዘመን ውስጥ ጊዜ እንደ ቀድሞ ረጅም አይደለም። አእምሯችን በጣም ሊያስብ ይገባል። አብራችሁ ሁሉ ከኔ ጋር ረጅም አይደለም ወገኖች፣ ጊዜ ረጅም አይደለም። ድሮ እንደምናስበው አይደለም። ነገሩ እየፈጠነ ነው ያለው። በጣም ቴክኖሎጂ እየፈጠነ ያለ ዘመን ውስጥ ያለ ነው። ስለዚህ ወገኖቼ ቀን የተባለው የምንኖርበት አጭር ዕድሜ ነው። የቀን ሲል የምንኖርበት አጭር ዕድሜ ያመለክታል። የመጽሐፍ ቅዱስ ምሳሌ እዚህ ቦታ ላይ ላስቀምጥላችሁ። ሩት 1:16-17 ላይ ሩትም እንዲህ አለችና ወደ ምትሄጂበት እሄዳለሁና በምትኖርበት እኖራለሁና አትተኝ፣ ከአንቺም ዘንድ እመለስ ዘንድ አታስቸግረኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበትም እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር እኔና አንቺን የሚለየን ቢኖር እግዚአብሔር ይህን ያድርግብኝ፣ ከዚያም በላይ ይጨምርብኝ ብላ ስትናገር እንሰማለን። እዚህ ጋር ይህን የመጽሐፍ ቅዱስ ምሳሌ የምናየው የኑኃሚንና የሩትን ታሪክ ነው። ኑኃሚን ወደ ሀገሯ ለመመለስ በወሰነች ጊዜ ሩት ቀን ሳለ የመከተል ውሳኔ አደረገች። ቀን ሳለ ወገኖቼ ከዚህ ታሪክ የምንማር ነጥቦች የውሳኔ ቆራጥነት። ኑኃሚን ሩት እንድትመለስ በተደጋጋሚ ብትነግራትም ሩት ግን ቀን ሳለ ማለትም እድሉ እያላት የወደፊት ሕይወቷን ከእግዚአብሔር ሕዝብ ጋር ለማድረግ ወሰነች። በኢየሱስ ክርስቶስ ስም እኔና እናንተ ከእግዚአብሔር ሐሳብ ጋር የምንወስንበት ዘመን ይሆንልን። አሜን በሉ። ወሰነች። የውሳኔ ቆራጥነትን እዚህ ቦታ ላይ እንመለከታለን። ቀን ሳለ ልትሰራ፣ ቀን ሳለ ልታመጥ፣ በቀን ውስጥ ልትገለጥ፣ ያላትን ነገር ልታደርግ መረጠች። ሌላ እዚህ ቦታ ላይ የምናየው ከዚህ ታሪክ የምንማረው ነገር እግዚአብሔር ያስተማረኝ ከመጸጸት መዳን። ከኔ ጋር ናችሁ? ከመጸጸት መዳን። ሩት በሞዓብ ምድር ቀርታ ቢሆን ኖሮ ወገኖቼ በኋላ ላይ በታሪክ የምናውቀው የንጉሥ ዳዊትና የጌታችን የኢየሱስ ክርስቶስ የትውልድ ግንድ በመሆን ክብር ባላገኘች ነው። ትጸጸት ነበረ። ባታመልጥ ኖሮ፣ ባትወስን ኖሮ ይሄ ይቀርባት ነበረ። እምነትና ታማኝነት ሌላው እዚህ ቦታ ላይ የምናየው ይሄ ነው። ሩት የሙታን ምድር የሆነችውን ሞዓብን ትታ ወደ ሕያው እግዚአብሔር አገር ቤተልሔም ለመሄድ መወሰኗ ወገኖቼ በጉብዝና ወራት ፈጣሪን የማሰብ አንዱ ማሳያ ነው። ወገኖቼ በኢየሱስ ክርስቶስም በጉብዝናችን ወራት ፈጣሪ ማሰብ ይሆንልን። አሜን አትሉ? ኢየሱስ ክርስቶስ ለዘላለም ጌታ። በጉብዝናችን ወራት ፈጣሪን የምናስብበት ዘመን ይሁንልን። መንቃት ይሁንልን ወገኖች፣ መንቃት ይሁንልን። ጊዜውን አላበከነችም። ጊዜውን አልተበላባትም። ውጤቱ የንጉሥ ዳዊትና የክርስቶስ ትውልድ ግንድ መሆን
ለእግዚአብሔር ይሁንለት። ከውሳኔ የሚመጣ ነገር ወገኖቼ ወደዚህ በረከት ያመጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚህ ዘመን ለኛ ላለን ከዚህ የምንወስደው ምንድነው ወገኖች? ምንድነው? ዛሬ በዙሪያችን ያሉ ማህበራዊ ሚዲያዎች፣ ዓለማዊ ግርግሮች ወገኖቼ ጊዜያችን ሊሰርቁ ይሞክራሉ በተለያየ መንገድ። ነገር ግን እንደ ክርስቶስ የአባቴን ስራ ላደርግ ይገባኛል የሚል ቁርጠኝነት ያስፈልጋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን 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 አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወገኖቼ ቆራጦች እንሁን። የምናመልከው አምላክ የሚቀለድበት አምላክ አይደለም። ይቅርታ አድርጉልኝ። ዘመኑ ሊጠቃለል ያለበት ዘመን ውስጥ ነው ያለነው። መደንገጥ ይሁንልን፣ መንቃት ይሁንልን ወገኖች። ጌታ የተባረከ ይሁን። ሌላው ሁለተኛ እዚህ ቦታ ላይ ያየነው የተላክንበትን ስራ ማወቅ። አይደንቲፋይ ዘ ሚሽን። ምንድነው የተላክንበት ዓላማ? ፋሲካ የነፃነት በዓል ነው ወገኖች። ፋሲካ እየተነጋገር ያለነው በዓል የነፃነት በዓል ነው። ነፃ የወጣን ግን ለስራ ነው። ነፃ የወጣን ለስራ ነው። ለስራ ነው ወገኖቼ። እግዚአብሔር እያንዳንዳችንን የላከበት የተለየ ስራ አለው። የተለያየ የስራ መስክ አለው። ሰብስቦ ሲያስቀምጠን፣ ወደዚህ ሲያመጣን፣ ወደ ራሱ ቤት ሲያመጣን፣ ሲያድነን ምክንያት አለው። የራሱ የሆነ መስክ አለው፣ የሰጠን መስክ። በኢየሱስ ክርስቶስ መስካችን የምንለይበት ዘመን ይሆንልን። አሜን ይሆንልን። እዚህ የመጽሐፍ ቅዱስ ክፍል ውስጥ ምሳሌ የምትሆን አስቴር ሁላችሁም ታውቃላችሁ። መርዶክዮስ ለአስቴር የላከው መልእክት ቁጥር 14 ላይ ታያላችሁ። በዛም ጊዜ ዝም ብቲ ለአይሁድ ዕረፍትና ማዳን ከሌላ ስፍራ ይሆንላችኋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ዘመን እንደሆነ ማን ያውቃል? ማን ያውቃል? ማን ያውቃል? ወገኖቼ አስቴር ንግሥት የሆነችው ለራሷ ክብር ብቻ አልነበረም። እዚህ ቦታ ላይ የሚነግረው ይሄ ነው። መርዶክዮስ ለዚህ ላለው ዘመን ንግሥት የሆንሽው ማን ያውቃል አላት። አስቴር ግን ቀን ሳለ አያችሁ፣ ቀን ሳለ ሕዝቧን ለማዳን ራሷን አሳልፋ ሰጠች። ቁጥር 16 ላይ የምናየው ነው የአስቴር የቆራጥነት ውሳኔ። ሂድ በሶሳ ያሉትን የአይሁድ ሁሉ ሰብስብ፣ ለእኔም ጹም፣ እኔና ደነግጥሮቼ ደግሞ እንዲሁ እንጾማለን። ሕግ ባይሆን እንኳን ወደ ንጉሡ እንገባለን። ብጠፋም እጠፋለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከዚህ ታሪክ የምንማረው ነገር አንደኛ ነገር የጊዜው ባለቤትነት ወገኖች፣ የጊዜው ባለቤትነት። መርዶክዮስ ለዚህ ላለው ዘመን ማለት እግዚአብሔር ለእያንዳንዱ ሰው በሕይወት ውስጥ የሰጠው ልዩ አጋጣሚና ሰዓት እንዳለ ያሳያል። የምናየው ነገር ይሄን ነው። ያን ሰዓት ወገኖቼ ለበጎ ተግባር መጠቀም፣ ቀን ሳለ መስራት ነው። ቀን ሳለ መስራት። ለኢየሱስ ክርስቶስን ቀን ሳለ መስራት ይሁንልን። አሜን። ቀን ሳለ መስራት ይሁንልን። ቀን ሳለ መስራት ይሁንልን። መባነን ይሁንልን። ሁለተኛ እዚህ ቦታ ላይ ያየነው ነገር ከራስ ወዳድነት መውጣት። አስቴር በቤተ መንግስት ውስጥ በምቹ መኖር ትችል ነበር። ተመችቷ መኖር ትችል ነበር። ነገር ግን ወገኖቼ ክብሯን፣ ሕይወቷን ለወገኖቿ ደህንነት መስዋዕት ለማድረግ ወሰነች። እግዚአብሔር አምላክ የተባረከ ይሁን። መስዋዕት ማድረግ ይሁንልን። መስዋዕት የምናደርግበት ይሁንልን። መስዋዕት ዋጋ መክፈል ይሁንልን። እዚህ ጋር ያደረገችው እሷ ይሄን ነው። ክብሯን፣ ሕይወቷን ለወገኖቿ ደህንነት እግዚአብሔር ይባረክ መስዋዕት ለማድረግ ወሰነች። በዚህ ዘመን ወገኖቼ እኛስ የምንማረው ከዚህ ምንድን ነው? እግዚአብሔር የሚያስተምረን ከዚህ ክፍል ምንድን ነው? እግዚአብሔር በሰጠን እውቀት፣
እግዚአብሔር በሰጠን ስልጣን ወይም ሀብት የምንሰራው ወገኖቼ የላከን ስራ ምንድን ነው? እዚህ ጋር ኮሽን ልናደርግ ይገባል። ምንድን ነው ዋጋ እየከፈልን ያለው? ምንድን ነው እየሰራን ያለን? ይሄን ነው ትውልድን መታደግ። አሜን። ትውልድን መታደግ፣ የተራቡትን መርዳት ወይስ ሌላስ ምን አይነት ነገር ነው? እግዚአብሔር የሚፈልገው ከኔና ከእናንተ ሰላምን መስበክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄን ነው ያደረገች። ዋጋ ከፈለች። ብሞትም ልሞት በኢየሱስ ክርስቶስ የሚያስጨክን ነገር ይኖራል። አሜን። ዋጋ ከፈል ያስፈልጋል ለወንድም ለእህት። ኢየሱስ ጌታ ነው። ይሄን ያደረገች። ሌላ እዚህ ቦታ ላይ ሌሊት ትመጣለች ይላል። ቀን ሳለ የላከኝ ስራ ላደርግ ይገባኛል። ማንም ሊሰራ የማይችል ሌሊት ትመጣለች። ሌሊት ይመጣል። የሰማችሁ? ሌሊት ይመጣል። ሌሊት ይመጣል። ማንም ሊሰራ የማይችል ሌሊት ይመጣል። ታስፈራራችሁ አይደለም? ሌሊት ይመጣል። ይመጣል። ሌሊት የሚባለው ነገር ወገኖቼ ስራ መስራት የማይቻልበት እኮ ምንም ነገር ልንፈጥር የማንችልበት ነው። እድሜያችን የሚያልቅበት፣ በተለይ እድሜ እየገፋ ሲመጣ እንትኑ ሁሉ ቋቋቋቋ ማለት ጀምሯል። ይሄ አሁን በጉብዝና ወራት ያለው ነገር ጉልበት እያለ የምንሰራበት ሰው አይደለም። የሆነ ከኔ ጋር መንቃት ስላለብን እኮ ነው የምናገረው ወገኖች። እድሜ የሚያልቅበት የማይመችበት ሁኔታ ይመጣል። የማንችልበት አቅማችን የሚደክምበት ዘመን ይመጣል። ጊዜ ይመጣል ወገኖች፣ እንዳይመስላችሁ አሁን እንደዚህ እንዳማረብን እንዳለን የሆነ ነገር ጉልበት እንዳለን እሱ አይቀጥልም። ይመጣል። ግን በጉብዝና ወራት ፈጣሪ አሜን 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 ይሁንልን። በዚህ በፋሲካ ወቅት ይሄ ይሁንልን ወገኖች። አሜን። በትንሣኤው ዘመን ጌታ የተባረከ የማይመች ፋሲካ ያንን ሌሊት ድል የማድረግ ተስፋ ይሰጠናል። ፋሲካን ስናስብ ያንን ሌሊት ድል የማድረግ ተስፋ ይሰጠናል። የመጽሐፍ ቅዱስ ክፍል አንድ ቦታ ላይ ስለ ኒቆዲሞስ ታሪክ ስንመለከት ኒቆዲሞስ በመጀመሪያ በሌሊት ወደ ጌታ መጣ። ነገር ግን ጌታ በተሰቀለ ጊዜ ይላል በተሰቀለ ጊዜ በሌሊት ወደ ኢየሱስ መጣ ይላል እያለ ይወዳል። ዮሐንስ 3:2 ላይ ያለ ቃል ነው። እናንተ ማንበብ ትችላላችሁ። ሰፋ ያለ ነገር አለ እና እዚህ ቦታ ላይ ስንመለከት የሱን ታሪክ ስንመለከት በሌሊት ወደ ጌታ እንደመጣ እዚህ ምዕራፍ ላይ ነግረናል። ነገር ግን ይላል በተሰቀለ ጊዜ ቀን መሆኑን ተረድቶ በግልጽ ወጥቶ የጌታን ስጋ ለመቅበር ደፈረ ይላል። የጌታን ስጋ ለመቅበር ደፈረ እያለ ይነግረናል። በአጠቃላይ እዚህ የእሱን ታሪክ ስንመለከት የኒቆዲሞስን ታሪክ ስንመለከት ከእሱ ታሪክ የምንማረው ስታነቡት ከፍርሃት መውጣት እና በተለያየ መንገድ ውስጥ ኒቆዲሞስ ሰዎች የፈሩትን ሄደው መቃብሩን በፈሩበት ሰዓት ላይ እሱ ግን ያደረገው ነገር ይሄ ነው። መጀመሪያ በሌሊት በስውር የመጣው አይሁድን በመፍራት ነበረ። ነገር ግን በጉብዝናው አቅሙ ባለበት ጊዜ ውስጥ ጌታ በግልጽ ማገልገል እንዳለበት የተረዳ ሰው እንደነበረ መጽሐፍ ቅዱስ እንማራለን። አቅሙ ሳይደክም አቅማችን ሳይደክም ወገኖች አቅማችን ሳይደክም ብርቱ ባለንበት ሰዓት ላይ የእግዚአብሔር ስራ ለመስራት በኢየሱስ ክርስቶስ ደፋሮች እንሆን። አሜን። ይሄ ይሁንልን። ወደ ኋላ የማንመለስበት የማናይበት ለእግዚአብሔር ነገር የምንኖርበት ዘመን ይሁን። ይሄ ዘመን ነው የኔና የእናንተ ዘመን። እኔ ርቀት ሄድና አለው በተለይ ወንጌልን በምድራችን ላይ ዋጋ ከፍሎ ያመጡ አባቶች አሉ። ኢትዮጵያ ውስጥም እዚህ ምድር ላይ ማለት አንዳንዴ በተለያየ አጋጣሚ ያገኛቸውና ሳያቸው በቲቪ በተለያየ ነገር ሳገኝ እነሱ ሲያገለግሉ በዛ በጉልበታቸው በነበረበት ሲሞቱ የነበሩበትን ዘመን ያደረጉትን ነገር ዞር ብዬ ይመለከታሉ። ያ ጉልበታቸው ዛሬ እድሜያቸው እየደከመ በቃ በጣም እንትን እያደረጉ
ዋያቸዋለሁ እና ለካ የኔም የእናንተ ወደ ወደዛ ሄደ እንድቀረቀር መምጣቱ አይቀርም። እነሱ ዛሬ ድሮ እንደሚሮጡት አይሮጡም። ከታች የተኳቸው ሰዎች ያፈሯቸው ሰዎች እያገለገሉ አሉ። እኔም እናንተም ዛሬ እግዚአብሔር በሰጠን ሁላችንም እዚህ ተነሳ ሁሉ ጎበዝ ጉልበት አለ፣ የወጣትነት ጉልበት አለ። በኢየሱስ ክርስቶስ መስራት ይሆንልን፣ ጉልበታችን ሳይደክም። አሜን ወገኖቼ። እና ኒቆዲሞስ በመጀመሪያ ያደረገው ይሄንን ነው። ምንም የፈራው ነገር የለም ለመስራት። ሌላ ጊዜን መጠቀም ከሱ ህይወት ያየሁት ነገር ጌታ በመስቀሉ ላይ በነበረበት በዚያ አስጨናቂ ሰዓት ኒቆዲሞስ የሀብቱን የማዕረጉን ዋጋ ተረድቶ ለጌታ ክብር አዋለ። ያለውን ዝናውን ሁሉ ትቶ ለጌታ ክብር አዋለ። ይገባዋል ለጌታ ነው። ክብራችንን በኢየሱስ ክርስቶስ ለጌታ እንተውለት። ዝናችንን፣ ገንዘባችንን፣ ሀብታችንን፣ እውቀታችንን ሁሉ ለጌታ እንተውለት። አሜን። ዝናውቱ ለጌታ መተው። ክብር ለእግዚአብሔር ይሁንለት። ሌላ ከዚህ ሰው የተረዳሁት ምንድነው? የእምነት እድገት። እምነት ያድጋል ወገኖች። እምነት እየጨመረ ይመጣል። እውነተኛ ፈጣሪን ማሰብ እያደገ የሚሄድ በመጨረሻ መስዋዕትነትን የሚያስከፍል ድፍረትን የሚሰጥ መሆኑ ከሱ ህይወት ነው። እግዚአብሔር አምላክ የተባረከ ይሁን። ክብር ለእግዚአብሔር ይሁን። እምነት ያድጋል። በኢየሱስ ክርስቶስም በእምነት የምናድግበት ዘመን ይሆንልን ወገኖቼ። ለዚህ እስካሁን ድረስ ያነሳናቸው ታሪኮች የሙሴን አየው፣ የሩትን አየን፣ የአስቴርን፣ የኒቆዲሞስን ይሄ ሁሉ አየን። ሁሉም የሚያሳየን ግን ጊዜው ሳያልፍ ነው። ጊዜው ሳያልፍ የተስማማን ጊዜው ሳያልፍ ጊዜ ያልፍ ሰማሻፉ ጊዜው ሳያልፍ እኔ እናንተ አላውቅም። እኔ ግን ጊዜ እንዲያልፍብኝ አልፈልግም። በተቻለ መጠን በምችለው አቅም ጊዜ እንዲያልፍብኝ አልፈልግም። ዋጋ ከሰማይ የሆነ አውቀዋለሁ። በቻልኩት ቁጥር አደርጋለሁ። በኢየሱስ ክርስቶስ ስም ይሁንላችሁ። አሜን። ጊዜው ሳያልፍ ይሄ እነዚህ አሁን ያየናቸው ጊዜው ሳያልፍ የሚል ነገር ቋንቋ እነዚህ የሁሉም አሁን ያየሁት ነገር ጊዜው ሳያልፍ ጊዜው ሳያልፍ እግዚአብሔር የማገልገልና ወገኖች የትክክለኛ ውሳኔ የማድረግን አስፈላጊነት ነው እዚህ ጋር ያየነው የሚነግረን። እግዚአብሔር ይርዳል። አሜን። እድሉ ሳያመልጠን ወገኖች የበረከቱ ተካፋዮች ነው። እድሉ ሳያመልጥ እድል ነው። እንዲህ አይነት ቋንቋዎች መካከላችን እድሉ ሳያመልጠን እንጸልይ ደግሞ ወገኖች። ጸልዮ ማስበለጥ እንኳ አገልግሎት ነው። በሰጠን ነገር ላይ እንድንነግድ ያስፈልጋል። እግዚአብሔር ይርዳል። አሜን ወገኖቼ። ለእኛ ከዚህ የሚቀርልን ጤና ጉልበት እያለ እንደምንዳልኩት ማለት ለቤተ ክርስቲያኖች ለወገኖቻችን መድረስ አለብን። አሜን። ነገ የማንችልበት ሌሊት ሳይመጣ የማንችልበት ሌሊት ይመጣል። ነገሮች የሚዘጉበት ሰዓት መባለኛ ይሁን። አሁን የተናቅ መንፈስ ቅዱስ የሚናገር እኔ በስልኳችሁ እንዳትቆጡ እኔን እንዳትቆጡ እኔ አይደለም የተናገርኩ ያለው መንፈስ ቅዱስ የተናገረ ያለው የሰጠኝ እግዚአብሔር ነው ይላል። ክብር ለእግዚአብሔር ይሁንልን። ክብር ለእግዚአብሔር ይሁንልን። አዎ ጌታ እንደተናገረ ሆናችሁ ስሙ። ጌታ እንደተናገረ ሆናችሁ ስሙ። ሰራዊት አምላክ እግዚአብሔር እንደዚህ ማለት አይጠበቅም። ያ ነገር ስለለመድነው ነው። ይሄ የእግዚአብሔር ቃል ነው የተነገረ ያለው። መባረን ይሁንልን። አሜን። እኔ እግዚአብሔር ያስተማረኝን ነው መንፈስ ቅዱስ ያለኝን ነው እየተናገርኳችሁ ያለሁት ወገኖቼ። ዝም ብዬ አይደለም የመጣሁት። ይቻላል የሆነ አንድ ጥቅስ ጠቅሶ የሆነ ነገር መናገር ይቻላል፣ ግን መንፈስ ቅዱስ ያለኝን ነው እየተናገርኩ ያለሁት። አድራሻችን በኢየሱስ ስም ይቀየር። አሜን። አድራሻችን በኢየሱስ ስም። ነገ የማንችልበት ሌሊት ይመጣል። ዛሬውኑ መስራት ይገባናል። ቅዱሳኖች ዛሬውኑ መስራት ይገባናል። መክብብ 1 ላይ የሚናገረው ነገር ይሄ ነው አይደል? በጉብዝና ወራት ፈጣሪን አስብ። ብዙ ጊዜ ሰዎች ወገኖቼ በእድሜ ሲገፉ ያኔ ብትጠይቋቸው በእድሜ ገፉ ሰዎች ብትጠይቋቸው ምናገር ነገር ያኔ በወጣትነቴ እንዲህ ባደረግ
ጸጸት ነው የሚነግሯቸው። እንዲህ ባደረግኩኝ ያኔ ብርቱ በነበርኩ ሰዓት ላይ እንዲህ ባደረግኩኝ አለ። ያኔ እንዲህ በሆንኩ ኖሮ ወገኖቼ እግዚአብሔር ቀድሞ የሚለንን ማሰብና ማድረግ ግን እሱ ምንድን ነው ወገኖቼ? በእድሜ መግፋት ወቅት በህይወቴ ደስ ይለኛል የሚል እርካታ ያመጣል። አሜን። እግዚአብሔር የሚለውን ማድረግ በህይወታችን መጨረሻ ላይ እግዚአብሔር በህይወቴ ደስ ብሎኛል፣ ደስ ይለኛል፣ እግዚአብሔር ስላደረገው ነገር አርፍ ያለው የሚል ነገር ያመጣል። በኢየሱስ ክርስቶስ ስም እዛ ውስጥ የምንገባበት ዘመን ይሁንልን። አሜን አሜን። ኢየሱስ ክርስቶስ የዘላለም ጌታ ነው ወገኖቼ። በትንሣኤ ኃይል ለሥራ ያነሳሳ፣ የትንሣኤ ለሥራ ያነሳሳ የክርስቶስ ትንሣኤ ለደቀ መዛሙርቱ አዲስ የሥራ ምዕራፍ ከፈተላቸው። ሃሌሉያ! ኢየሱስ ክርስቶስ የዘላለም ጌታ ነው። አሜን 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 አሜን። ለሥራ ከፈተላቸው። በማቴዎስ 28:19 ላይ እንደዚህ የሚል ቃል አለ። እንግዲህ ይላል ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋቸውን ሁሉ ሊጠብቁ ያስተማራችኋቸው ደቀ መዛሙርቴ አድርጓቸው የሚል ታላቅ ተልእኮ ሰጣቸው። ኢየሱስ ክርስቶስ የዘላለም ጌታ ነው። የኔና የእናንተ እዚህ ቦታ ላይ መሰብሰብ ይሄን ቃል ነው የሚወስደን፣ ወደዚህ ቃል ነው የሚገፋ። አጨብጭበን የሆነ ነገር ሆነን እንድንሆን ሳይሆን ወደዚህ ቃል ነው። የትንሣኤ ወደዛ ነው የወሰዳቸው። ታላቁ ተልእኳቸውን እንዲያውቁ በኢየሱስ ክርስቶስ ይሄ ይሁንልን። አሜን 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 አሜን። አእምሯችን የሚለወጥበት፣ ልባችን የሚቀየርበት፣ መንፈሳችን የሚቀየርበት በኢየሱስ ክርስቶስ ይሁንልን። አሜን ይሁንልን። ዓላማችን የምናውቅበት፣ ጉዞአችን የምናውቅበት፣ የምንነቃበት ሰዓትና ጊዜ ይሁንልን። ወገኖቼ የዛሬው መልእክት ለሁላችንም በዚህ የፋሲካ በዓል ላይ ስንቆም ራሳችንን እንድንጠይቅ ነው። ራሳችንን እንድንጠይቅ እግዚአብሔር የላከኝን ስራ እየሰራው ነው ወይስ በዘመኑ ምኞት ተኝቻለሁ፣ በዘመኑ ነገር ውስጥ ተውጫለሁ የሚል ነገር ራሳችንን ኮሽን እናድርግ ያስፈልጋል። እቺ ቤተክርስቲያን በተለያየ አቅጣጫ እግዚአብሔር በረዳት መንገድ እየተዘረጋቻለች። ባሪውን እያንቀሳቀስን ወደፊት እንሄዳለን። አሜን። እግዚአብሔር ይባርካችሁ በእውነት እና ይሄ የእግዚአብሔር የሰጠን ዘመን። ስለዚህ እንደ ጳውሎስ ሩጫዬን ጨርሻለሁ። ይሄ ይሁንልን። አሜን። ሩጫችን የምንጨርስበት ክብር ለእግዚአብሔር ይሁን። እንደ ጴጥሮስ ከውድቀት ተነስተን በጎቼን አሰማራ የተባለው ቃል መፈጸም አለበት። እግዚአብሔር ይባረክ። ይሄ የሚሆንበት ዘመን ለኔና ለእናንተ ይሁን። ክርስቶስ ለዘላለም የተባረከ ይሁን። ክርስቶስ ተነስቷል። አሜን። ተነስቷል። አልሞተም፣ ተነስቷል። ኢየሱስ ጌታ ነው። ተነስቷል። እሱ ተነስቷል። እኛም ከግድየለሽነት ወገኖች የተነስተን ቀን ሳለ የተላክንበትን የፍቅርና የሰላም ወገኖቼ የልማት ሥራ እንድንሰራ እግዚአብሔር ይርዳል። አሜን። ቀን ማለት የህይወት ዘመን ነው ወገኖች። ቀን ማለት የህይወት ዘመን ነው። እግዚአብሔር ይባረክ። ክብር ለእሱ ይሁንለት። ቀን ሳለ ሲል የሥራ ጊዜ ማሳሰቡ ነው። የሥራ ጊዜ ቀን ሳለ ሲል የሥራ ጊዜ፣ ሥራ ጊዜ አለ። የሥራ ጊዜ ነው። እሱ በመስቀል ላይ የሰራው ሥራ በዓለም ወገኖቼ ፋሲካን መሻገርን አምጥቷል። በኢየሱስ ክርስቶስ ስም ይሄ ለኔና ለእናንተ እሙን ይሁንልን፣ ይግባን በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። ስለዚህ ወገኖቼ እኛም ዛሬ የትንሣኤውን ብርሃን እያየን የተሰጠንን ዘመን እግዚአብሔርና ስሙን የምናገለግልበት ቀን ልንጠቀምበት ያስፈልጋል ብዬ ለማለት እወዳለሁ። ክብር ለእግዚአብሔር ይሁንለት። ሁላችንም እንቆማለን እስቲ። ከዛ በፊት ግን እስቲ ዲያቆናትን ጥራትና እንደተቀመጥን የጌታ እራት እንወስዳለን። ክብር ለእግዚአብሔር ይሁንለት። ሁላችንም አንገቶቻችንን ዝቅ አድርገን በዚሁ መንፈስ ውስጥ እንዳለን እንወስዳለን። ወገኖቼ የፋሲካ ህይወት ለሥራ ያነሳሳል። ፋሲካ ከእንቅልፍ የምንነቃበት በዓል ነው ወገኖቼ፣ ከእንቅልፍ የምንነቃበት በዓል። ከሙታን ተለይተህ ተነሳ እንደሚል በኃጢአትና በሽታ የሚተን ከሆነ የምንነሳበት ጊዜ
የምንነሳበት ዘመን አሁን ነው ወገኖች። እግዚአብሔር ወደዛ ነገር ያምጣል። ቀን ሳለ ወንጌል እንድንሰራ፣ ፍቅርን መግለጥ፣ ማህበረሰቦቻችንን ማገልገል ከትንሣኤው አማኝ የሚጠበቅ ፍሬ ይሄ ነው ወገኖች። ኢየሱስ ጌታ ነው። ጌታ እወዳለሁ እዚህ ውስጥ አስገባኝ። የትንሣኤ ምስጢር ይገባል። ክርስቶስ ከፋሲካ ድል የበቃው የአባቱ ሥራ በምድር ላይ በትጋት ስለፈጸመ ነው ወገኖች። እግዚአብሔር በዚህ ቀን ውስጥ አንተን ልናስታውስ፣ ስራህን ልንሰራ፣ ቀን ሳለ ያንተን ስራ ልናደርግ፣ በቀን ልንዘረጋ ይህን ቃል ዛሬ እግዚአብሔር ወደ እኔና ለዚህ ሕዝብ አመጣ። ኢየሱስ ክርስቶስን ያልሰራንባቸው በማወቅ ባለማወቅ ከሀሳብ ከመንገድ ውጭ ወጣንባቸው የተላለፍንባቸው ነገሮች በመስመር ውስጥ ያልገባንበት አንተ ያልከበርክበት ነገር ቢኖር እንኳን